ዲማ በምትባለው ከተማ እንደዚህ ያለ ታላቅ ኢንቨስትመንት ለጋምቤላም ለኢትዮጵያም ትልቅ ሲሳይ ስለሆነ እንኳን ደስ ያላችሁ እንኳን ደስ ያለን ማለት እወዳለሁ። ዲማ ስትመሰረት ጀምሮ የማቃት ከተማ ነች። የዛሬ 31 32 ዓመት ገደማ ከተማዋ ትንሽ ብትሆንም የወርቅ ንግድ ግን ያኔም ነበረ። ባህላዊ በሆነ መንገድ በዚህ አካባቢ ወርቅ ይሰራ ነበር። ለ30 ዓመታት ዝቀነው ልንጨርሰው አልቻልንም ማለት ነው። ይሄ የሚያመላክተው ጋምቤላ ዲማ በወርቅ ሀብት እጅግ ሀብታም የደረጃ አካባቢ መሆኑን ያሳያል። ይሁንና በባህላዊ መንገድ የምናወጣው የወርቅ ስርዓት አብዛኛው ብክነት ነው። በገበያ ስርዓቱ ብቻ ሳይሆን የአወጣጥ ስርዓቱ በራሱ ከአንድ ቶን ሊገኝ የሚገባውን ወርቅ ያህል አናገኝም። ጥቂት አግኝተን አብዛኛው ይባክናል። ይሄ የኢትኖ ማይኒንግ በዚህ አካባቢ ስራ መጀመር ያለው ፋይዳ ያ ይባክን የነበረውን ወርቅ ባጠረ ጊዜ በከፍተኛ ኳሊቲ በርከት ያለ ወርቅ ለማግኘት ያስችላል። ይሄ እድል በመጀመሪያ ዲማ አካባቢ በባህላዊ መንገድ ወርቅ ለሚያወጡ ሰዎች ትልቅ ሲሳይ ነው። እንደ ከዚህ ቀደሙ ትናንሽ ነገር እያወጡ ገበያ ማውጣት ሳይሆን ያልጠራውን ወርቅ እዚህ በማምጣት ቢያጣሩት ከዚህ ቀደም ያገኙት ከነበረው ደብል ያገኛሉ ማለት ነው። ሁለተኛ የወርቅ ሽያጭ እንደምታውቁት ሁላችሁም ዲማ ላይ ህገወጥ በሆነ መንገድ ሲሰራ ብዙ ጊዜ የህይወት አደጋም ያጋጥማል። ወደዚህ ቦታ የሚያመጡ ከሆነ ብዙ ወርቅ ማግኘት ብቻ ሳይሆን ትራንዛክሽኑም ህጋዊ ስለሚሆን ሰዎች ትርፋማ ይሆናሉ። አስታውሳለሁ የዛሬ 32 ዓመት ገደማ የነበረው ችግር ወርቅ ይመጣና ከተማ ውስጥ ወርቁ ይሸጥና ወርቁን ያመጣው ሰውዬ በልቶ ጠጥቶ እዛው ጨርሶት ነው የሚሄደው። ጥቅም አልነበረውም። አሁን ግን ወደዚህ ከመጣና የሚጣራ ከሆነ የሚያምርቱ ሰዎች ይጠቀማሉ፣ ወረዳው ይጠቀማል። እንደ ሀገርም ከፍተኛ ጥቅም ስላለው በባህላዊ መንገድ ወርቅ የምታመርቱ የዲማ አካባቢ ሰዎች የገበያ ማዕከላችሁ መሆን ያለበት ይሄ ፋብሪካ ነው። ይበልጥ ተጠቃሚ ስለሚያደርጋችሁ ህገወጥ ከሆነው የግብይት ስርዓት ወደዚህ ማምጣት በጣም አስፈላጊ ይሆናል ማለት ነው። ሁለተኛው ኢትኖ ማይኒንግ በሁለት ዓመት ተኩል ጊዜ ውስጥ ነው ይህንን ዘመናዊ ፋብሪካ በዚህ ከባቢ ማኖር የቻለው። እንደዚህ አይነት ኢንቨስትመንት ለኢትዮጵያ የመጀመሪያው ነው። በውጭ የፕራይቬት ሴክተር እና በኢትዮጵያ ሶቨርን ዌልዝ ኢአይኤች በሚባለው ትብብር የሚሰራ አካባቢ ሲሆን በኢትዮጵያ ደረጃ በፕራይቬት ሴክተር እንደዚህ ያለ ዘመናዊ የወርቅ ፋብሪካ እስከ ዛሬ ኖሮን አያውቅም። ያሉን ፋብሪካዎች በሀገር ውስጥ ባለሀብቶችና አብዛኛው በመንግስት ተጀምሮ በኋላ ወደ ግል ሴክተር የተሸጋገሩ ሲሆኑ ይሄ ከመነሻው ጀምሮ በግል ባለሀብት በግል ኢንቨስትመንት የተሰራ ፋብሪካ ነው። ከዚያም በተጨማሪ በኢትዮጵያ ብቻ ሳይሆን በአፍሪካ ደረጃ ዘመናዊ ሰርቲፋይድ ፋብሪካ በመሆኑ ከአንድ ቶን የምናመርተው የወርቅ ቁጥር በየትኛውም አካባቢ በየትኛውም አፍሪካ ሀገር ከሚመረተው ከፍ ይላል። ከፍ ያለ ወርቅ ከአንድ ቶን ይመረታል። ይሄ አካባቢ በወርቅ ምርት በወርቅ ሀብት እጅግ የታወቀ ሀብት ያለው ስለሆነ እንደዚህ አይነት ዘመናዊ ፋብሪካ ሲገኝ አብዛኛው ይባክን የነበረውን ወርቅ ለማምረትና ወደ ገበያ ለማውጣት ያግዛል። አሁን ይህ ፋብሪካ ጅማሮ ነው። በጣም በአጭር ጊዜ ውስጥ 2-3 እጥፍ ማደግ ይችላል። ፖቴንሻሉ ስላለ ያ እንዲያድግ የገበያ ስርዓቱ ሰላም መሆኑ እንደ ከዚህ ቀደሙ የዲማ አካባቢ ነዋሪዎች ይህንን ፋብሪካ እንደ ግል ሀብታችሁ አይታችሁ መጠበቅ ይኖርባቸዋል። ይሄ ፋብሪካ ባይኖር ይባክን የነበረው ወርቅ አይገኝም። በሀገር ደረጃ ባለው ጥቅም ብቻ ሳይሆን እያንዳንዱ ሰው በተዘዋዋሪ መንገድ ከዚህ ምርት ስለሚጠቀም ፋብሪካውን መጠበቅና እንዲሰፋ ማድረግ የሁላችን የጋራ ስራ መሆን አለበት። ያ ሁላችሁም እንደምታውቁት ኢትዮጵያ በአፍሪካ ውስጥ
ከፍተኛ የማዕድን ሀብት ያላት ሀገር ናት። ነገር ግን ባክኗል። የቅርብና የሩቅ ጠላቶቻችን እነዚህ ምርቶች ከወጡ ኢትዮጵያ ካደገች፣ ኢትዮጵያ ከተለወጠች ስጋት ይሆንብናል ብሎ ስለሚያስቡ ወርቁም፣ ታንታለሙም፣ አይረን ኦሩም፣ ሊቲየሙም ሁሉም አይነት ማዕድን ያላት ሀገር ምንም እንደሌላት ሆና እስካሁን ቆይታለች። አሁን ከለውጥ በኋላ መንግስታችን የማይኒንግ ሴክተር ከፍተኛ ትኩረት ከሚገባቸው ሴክተሮች አንዱ ነው በማለት በሁሉም መስክ ከፍተኛ እንቅስቃሴ ተጀምሯል። ይህ ፋብሪካ የመጀመሪያችን እንጂ የመጨረሻችን አይደለም። በቅርቡ ተጨማሪ ፋብሪካዎች እናስመርቃለን። ባለፉት 2-3 ዓመታት ከፍተኛ ስራ ስንሰራ ቆይተን በዚህ ዓመት በኢትዮጵያ ታሪክ ለመጀመሪያ ጊዜ እስከ $2 ቢሊዮን ከወርቅ ብቻ ልናገኝ እንደምንችል አቅደን እየሰራ እንገኛለን። ይህ ግን ኢትዮጵያ ካላት አቅም በጣም ውስኑ ነው። በርትተን ብንሰራ፣ ለጠላት መሳሪያ ባንሆን፣ የማዕድን ሀብታችን ብንጠቀም፣ ሰላማችንን ብንጠብቅ ኢትዮጵያ ለማኝ ሳትሆን ሰጪ፣ ችግርተኛ ሳትሆን የበለጸገችና የምትረዳ ስለምትሆን ሀብቶቻችንን መጠቀም፣ የሰው ኃይላችንን መጠቀም፣ ጉልበታችንን መጠቀም፣ ሰላም በራሱም ሀብት ስለሆነ ሰላም መጠበቅና ሀብታችንን ለልማት ሀብታችንን ወደሚጠቅም ነገር መመንዘር የመንግስትም የሕዝብም የጋራ ኃላፊነት መሆኑን ተገንዝበን ጠንክረን እንድንሰራ አደራ እያልኩ ይህ ጅማሮ ይቀጥላል። ጋምቤላ ያሉ ሀብቶች ይለማሉ፣ በሌሎች አካባቢ ያሉ ሀብቶች ይለማሉ። በኢትዮጵያ ብልጽግናችን እናረጋግጣለን። በግብርናም፣ በማዕድንም፣ በኢንዱስትሪም፣ በቴክኖሎጂም፣ በቱሪዝምም ያሉን ሀብቶች ተሰናስለው ሌሎች ሴክተሮች በማንቀሳቀስ የኢትዮጵያን ብልጽግና እውን እስኪያደርጉ ድረስ እንቅልፍ አይኖረንም። እንተባበር፣ እንበርታ፣ እንስራ። ለለውጥ፣ ለብልጽግና፣ ለልማት በጋራ እንድንቆም አደራ ማለት